ቆሻሻ ነው። ይሁን የምን ቆሻሻ ነው? ምንኛ የትኛውን ጸድፈን ነው? ይግቢ ችግር የለውም ይቆሽሽ አባባ ዝግት ያርጓት ሽልንግ ፈላጊ ነኝ። ይገባኛል። እንዴት ነው አለው? እኔ መልክተኛው እባላለሁ። እሺ እቺን ሰርተው ነው የሚተዳደሩ? እውነት? ስንት አመት ይሆነውታል? እኔ 42 አመት ነው። ጀግና ነው። ምን እናርጋለን? ህይወት እንደዚህ ናት። ልክ ነው። ካልበረቱም ይሆን አይደል? እና አሁን ስራ ጠፋ? ምን ነው? ቤት ኪራይም ደርሶብኝ ግድ ነው። እውነት? የቤት ኪራይ ስንት ነው? እኔ 3000 ብር ነው ከፍለው ልጆች ስላሉ። ለፍተንም አልገፋል አይደል? ኧረ ጤና ይስጠን፣ እድሜ ይስጠን፣ ጤና ይስጠን። ሀገራችን ሰላም ትሁን። አሜን አሜን አባት አሜን። እና ቢያንስ እንኳን እንደው ለራቷም ቢሆን እንቻለን። ሰው ማስተገርም አንተ ጤና ነው። ይገባኛል። እርሶ ሰርተው የሚበሉ አባት ነው። እሺ ይሄ እርዳታ አይደለም። ይገባኛል። ብላለ ለሆነሽ ነገር እግዚአብሔር ይስጥልኝ። 10,000 ብር ናት። ምንም አደጋ አይንካ። አሜን። እኔ መልእክተኛ ነኝ። እሺ አባቴ እኮ ፈጣሪ ያው መልእክተኛ እኮ ነው በምድር ላይ ነው። እግዚአብሔር ይስጣው። እንዲህ ሆኜ ነው እውነቴን ልጆች ማስተዳደር። ህይወት ብዙ ፈተና ጆትን እያየሁት ነው። አይዞት እሺ የኔ አባት ያልፋል፣ ሁሉም ነገር ያልፋል የኔ አባት። ደስ ነው ያደረገኝ። እግዚአብሔር ደስ ያድርግህ። አሜን አባት። በሁሉ ነገር ደስ ያድርግህ። አሜን። ሰላም ይበሉ። እግዚአብሔር ይስጥልኝ። መልካም ጊዜ። እሺ ሰላም ይሁንልን፣ ጠንካራ ይሁንልን። እሺ እግዚአብሔር ያኑር። አካውንት ምናምን አለዎት? ምን ልጆች ናቸው አካውንቴ። እውነት እኔ አባት ስልክስ? እሺ ስልክ አለ 0975399327 እቺን ደግሞ አይተው ሰው እንዲያግዞት ስለፈለኩ ነው። እሺ እናቴን ነው አሁን ዛሬ ይዞኛል 3000 ብር። ምን ለቤት ኪራይ ክፈሉ ተብለው አልተኛም ብዬ ወጣሁ። ቴሌቪዥን ያዙ ብሎት ብር እግዚአብሔር አባቴም ከዚህ ወጣ። ቴሌቪዥን ተይዞ ቦታ በቃ ምን ታደርጋለህ? ግድ እኮ ያደርጋል። ዛሬ አሁን አይንከራተቱ ቤቶት ይኩ። አረ አሁን ፋኑ ማርካሽ ልጅት አባቴ እህልም የለኝም። እንደው ለብዙ ነገር ደረስክልኝ። ፈጣሪ ድረስልኝ። እኔ አባት መልካም ሳባላ ያየው አንተና ውጪ አላየው። እኔ ስንት ዓመቴ ነው ብዙ እንትን ህንጻዎች ገብቼ 3 ወር ይበላኛል፣ 4 ወር ይበላኛል። የሰሩበትን አሰጥ ይያሉ ይዞ ይሄድ ይጠፋል። ምን ታደርጋለህ? ከኛ ባሰበት ፈጣሪ ይስጥልኝ። አሜን አባቴ እወድሃለሁ። እናቴ እስከ ወዳኛው ነው። እሺ ይበርቱ፣ ይጀግኑ። ትልቅ ሞራል ነው። እሺ እኔ አባቴ እሺ፣ ቀስ ብለው እሺ፣ እሺ አባቴ ቀስ ብለው እንዴት ነሽ? ሁሉ ሰላም? መልእክተኛው እባላለሁ። ጸጋሽ? እሺ ላውራሽ ፈቃደኛ ነሽ? ችግር የለም። 2 ደቂቃ እሺ? መኪና ውስጥ እሺ። መልእክተኛው እባላለሁ እንዳልኩሽ እንግዲህ እዚች ጽዳት እየሰራሽ ነው ያገኘሁሽ። በዚህ ነው የምትተዳደሪ? በእውነት እስቲ ያለብሽን ችግር እንደ ወንድም ዝም ብለሽ አጫውችኝ። ያው እኔ ስመጣ ከክፍለ ሀገር እሺ እህቴ ነው እዛ የመጣችኝ የዛሬ 20 ዓመት። 20 ዓመት ሆነሽ እዚህ? እዛ የመጣች። ስንት ዓመትሽ ነው? የኔ ዓመቴ 32 ነው። በ10 ምናምን ዓመትሽ ነው እዚህ የመጣሽው? እሺ አይ አንቱ እንድል ምናልባት እሺ ግሬ የለም። ከዛ በኋላ እንደገና ሰው ቤት ገባ። እሺ ሰው ቤት ገብቼ 1 ዓመት ምናምን እንደሰራሁኝ ያው በመሀል ሴቷ ልጅ ወለድኩኝ። ከወለድኩ በኋላ ለወንድሜ ሰጥቼ መጣሁ ክፍለ ሀገር። መጥቼ ቀን ስራ ገባሁ። ስንት ብር ነው የሚከፈልሽ እዚህ? እዚህ 2000። እኔ ያው ምን ላግዝሽ እችላለሁ እንደ ወንድምሽ? ብቻ እቺ ስንት ትመስልሻለች? እንጃ አባቴ 5000 ብር ናት። ይሄ ቁጭ በይ። ችግር የለም። እችንስ ብንደግ ዘብር ነው የጣለልኝ አላውቅም። እስኪ ያዣት
ልጅ ራሱ እዛው ወልቅጤ ነው ያለች፣ ወንድሜ ነው የሚያሳድጋት። እሺ እሷ እዛ ስላለች ለእሷ እንዲሰራና እቹን እንደዚህ እየሰራው ለእሷ ነው የምሰጣት። በዛት ልብስ ትለኛለች፣ ጫማ ትለኛለች። በቃ እንደዛ ነው። አሁን ለዛች ትሆናለች የኔ እናት። ያምላኪ አላውቅም የኔ እናት እንጃ። እናትሽ ቁጭ በይ፣ ችግር የለም። ሙዘክን ከባድ ነው። ብቻ ህይወት በጣም ከባድ ነው። አይዞሽ እናቴ፣ አንቺ ብቻ ደስ ብለሽ። ወይኔ መድኃኒዓለም ቢዩ የኔ እናት እውነት የሱን እንትን እያለኝ ነው መሰለኝ፣ አላውቅም። በሱ በልጅቷ ያሳለፍኩት እንትን ለምን ራሴን ሁሉ ላጠፋ እሷን ምን ትልል መድኃኒት ሁሉ ቦስ እምቢ አለኝ እና በሷ በጣም እንትን አሁን ሁሉ በሷ እንትን አላለ። በሷ በማን ነው? በልጅሽ? በልጅቷ ለምን ሆነ? በአንቺ ልጅ ነው? አዎ። ምን ሆና ነው? ብዙ አይ ምንም አልሆነችም፣ ደህና ነች። ግን የሆነ ለምን እንደዚህ ሆነ? ለምን ተከሰተ? ምኑ ለምን ወለድኳት የሚለው ማለት ነው። አንቺ አዎ። እና ማስተዳደር ሳትሺ ስትቀሪ ነው የከፋሽ? አሁን ለሌላ ሰው ልስጠው ይሄንን ስትቀበይኛለሽ? አይነት ታምር እንደመጣልኝ ይሄን እናት እውነቴን ነው እኮ አሁን እንግዲህ 20 ሺህ ብር ነው እጅሽ ላይ ያለ። ቃላት ያጥረኛል። እናቴ አምላክ፣ እኔ አላቅም። እኔ ግን እንጃ አላቅም። ምን ዛሬ እግዚአብሔር መልእክት ነው የመጣልኝ። እውነት ካንደሳልሽ እኔ ረስማ እኔ አላቅም። እናቴ ምርቃቷ አሁን ደረሰልኝ። እውነት ምርቃቷ አሁን ደረሰልኝ። እንጃ እኔ መልእክተኛ ነኝ። እሺ አድርስ እያለ ሰው ይልካል። ኧረ በእውነት ማድረስ ነው። እውነት መልእክተኛ በእውነት። ኧረ እኔ እናቴ እንዴት መታ እንዴት በእንትን ባለች። እውነቴን ነው የምልህ። ስልክ ቁጥር ይኖርሻል? አባ እስቲ ተናገሪ። 0934 46 እሺ 34 35። ኧረ ብዙ ታሪክ አሳልፌያለሁ። እውነት በጉልበቴ ብለው ጉልበቴ ሁሉ አሁን አለቀ። እውነት ጉልበቴ አለቀ። በጣም ኑርልኛ እውነት። አሁን በጣም የመኖር ተስፋ ነው የሆንከኝ አሁን እውነት። አካውንትሽን በቃልሽ ታውቂዋለሽ? 017 30 65 45 69 00 ንግድ ባንክ። የንግድ ባንክ? አዎ። ጸጋልሽ በቃ በዚህ እንትን ይላሉ። እሺ እሺ አባ፣ በቃ መልካም ጊዜ ይሁንልሽ። ምን ትችላለሽ? እኔ ነባ ጨብጪ። ኧረ እውነት በጣም ሲያንስ ነው። በቃ መልካም። እሺ አባ፣ እሺ እናቴ፣ መልካም ጊዜ። እሺ ቀስ ብለሽ እንግዲህ። እሺ እንዴት ነህ? ሰላም ነው? ደህና ነህ? እግዚአብሔር ይመስገን። እቺን ሰርተህ ነው የምትተዳደረው? እቺን ሰርቼ ነው። ተማሪ ነበርኩ። እቺ ክረምት እየመጣን ትሰራለህ? ሶፍታ እንሰራለን። ጎበዝ የኔ አባት። ና ግባ እስቲ እናውራ። እንዴት ነህ ልኝ አባቴ? አለሁልህ። ሁሉ መልካም? መልካም። ጀግና ነህ። ጀግና። እቺን የክረምቷን ጊዜ ነው የምትሰራው? ክረምቷ ሌላ በጋ ምናምን ደግሞ ትምህርት ክፍለ ሀገር እንማራለን ማለት። እዚህስ እንዴት ነው የምትኖሩ? ተከራይተህ ምናምን? ተከራይተን ነው። ልጆች ጋር የሀገር ልጆች አሉ። እሺ። ብዙ ናችሁ? ኦኬ። አንድ 4 ሁነን ማለት ነው። እሺ። ሁነን ያው ተከራይተን አንድ ላይ እንኖራለን። 1000 ብር እንከፍላለን ሁላችሁም? እሺ። እኔ አባት አንተ እንኳን የምትረዳ ሰው አይደለም። ጠንክረህ በራስህ የቆምክ ሰው ነው እየሰራህ። ጀግና ነህ። እና እንዲሁ ዝም ብዬ የቤት ኪራይዋን ያሁን ያን ዶሯንም ቢሆን እንቻለን። በጣም እናመሰግናለን። እግዚአብሔር ይስጥ። 10,000 ብር ናት። አመሰግናለሁ። እግዚአብሔር ይስጥ። እግዚአብሔር ከፍ ያደርግ። አሜን አባት። ከዚህ በላይ እሺንም ጨምር። ይሄ ደግሞ ሌላ 10,000 ብር። በጣም ደስ ብያለሁ። በቃ ህልም ነው እንጂ እንደ ደህና በጣም እግዚአብሔር ይስጥ። አንተ ለብዙ ሰው ምሳሌ መሆን የምትችል ልጅ ነህ። እሺ ተስፋ መቁረጥ የለብኝም።
ትምህርትህን ደግሞ አደራሽ። ስንተኛ ክፍል ነው? አሁን 12 ጨርሻለሁ። 12 ጨርሰህ? ተፈትኜ መጣሁ። አሁን ወደ ዩኒቨርሲቲ ነው? ዩኒቨርሲቲ ገባለሁ። ውጤት ከመጣልኝ ይመጣል። ጎበዝ ተማሪ ነህ? አዎ ጎበዝ ሞካሪ ነኝ። ኧረ ከታች ክላስ ደረጃ ከክላስ ይዤ ነበር። አንደኛ እስከ 3 ምናምን ስወጣ ነበር። አካውንት አለ? ምናልባት ሰው ማገዝ ከፈለገ ንገረኝ እስኪ። በቃል ታውቀዋለህ? 1000 እሺ 20 63 95 78 1 ስልክስ? ስልክ 09 45 49 60 27 ማን ነው ስምህ? እንግዳየሁ ቸኮል። እሺ እንግዳየሁ፣ እንግዲህ እግዚአብሔር እንግዲህ ፈቅዶ ደግሞ ሌሎች ሰዎች እንዲያግዙ ተስፋ አደርጋለሁ። እሷ ለጊዜው በሷ ተጠቀም። መልካም ጊዜ ይሆናል። እሺ እሺ አመሰግናለሁ። እሺ እንዴት ዋሉ ማዘር? ደህና አልክ? ደህና ኖት? ደህና ነኝ እናቴ ልጄ። መልእክተኛው እባላለሁ። እሺ እኔ አባሻ እባላለሁ። እሺ እኔ ግን እድሜ 120 ነኝ። 120 ዓመቴ ነው አሁን እና መረዳኝም የለም። በዚህ ላይ የት እንደማመኝ አላውቅም። እርጅና ነው እኮ ልጄ። እድሜውም ትንሽ በዛ ጊዜ 15 ዓመቴ ነው በጣሊያን ጊዜ። አዎ ከዛ ወደዚህ አንድ ላይ ቆጠርንና 120 አደረጉ። ይሄን ሰሞን ሰማናቴ። ማን ጋር ነው የሚኖሩት እዚህ? ማን አለኝ? ብቻውት? ሰፈሮቹ ደጎች ስለሆኑ ስታመም አስታምሙኛል። እሺ አንድ ዘመድ አለች። ማታ በሩን ዘጋው ትቆልፍብኝና ጠዋት ወጣ ተከፍትልኛለች፣ ትጠርግልኛለች። ሌላ ነገር ምንም አግዘኝ ሰው ዘመድ የለኝም። ስለዚህ ብቻዎትን ነው የሚኖሩት እዚህ? ብቻዬን ነው የሚኖረው። የኔ እናት አዎ ጀግና ነዎት። እንዴት ላድርግ ልጄ? እስቲ አስብ። እኔ ምን ላግዘዎት? እስቲ አስብበት። እንዴት የኔን እድሜ ስታገኝ ወይ ያቻለው ግተለካው ነካን ነው ጤናት ነው ላይ የተጫነብኝ። ጤና ነው አጣሁት። ትንሽ ካገዘውት ብዬ ነው። እሺ እናቴ ያው ይበቃኛል። አላ ጤናና እርሜት አለ ሁለት። እቺ ደግሞ ሌላ ምስጥሽ አላህ ይስጥሽ እናቴ፣ አላህ ይስጥሽ፣ አላህ ይስጥሽ። አላህ ታንተ ጋር ይሁን። አሜን። እቺ ደግሞ ሌላ 10,000 ብር ናት። ለልጄ ስጣታ ተሰጠልኛል። አላህ ብራ ለልጄ ተሰጠኝ። አሁን 20,000 ብር ነው የሰጠሁት። ተሰጠልኝ። ስጠልኝ የሚሉትን አላህ አድርግላቸው። አንተንም ትልቅ እንጀራ አስተ ያሰብከው ሁሉ ላለ የሰው መውደድ እንደ ልብስ ያልብስ። ትልቅ እንጀራ አላህ አስተ አላህ ራሱ እሱ ፈጣሪ ሁሉ ነገር ያደርግልህ። በእግረ መንገድ አላህ አንተራ ልጄ አትሂድሽ እኔ ነውና መልካም ጊዜ ይሆንልዎት። እሺ እሺ።